እሺ ዛሬ ስለ አንድ ነገር ላወራችሁ ነው የመጣሁት። እሱም ስለ ብድር። ብድር መጀመሪያ ማን ነው መበደር ያለበት የሚለውን ሀሳብ ልነግራችሁ ነው የመጣሁት። የተለያዩ አይነት ሰዎች አሉ። ለምሳሌ በንግድ ዓለም ውስጥ ያሉ ሰዎች አሉ። በንግድ ዓለምም ሰርቪስ የሚሰጡ ወይም አገልግሎት የሚሰጡ ንግድ ሰዎች አሉ። ገዝቶ መሸጥን ብቻ የሚሰሩ አሉ። ኢንቨስት አድርጎ በግብርና እርሻ ስራዎች ምናምን ኢንቨስት አድርጎ ደግሞ ከዛ የሚጠብቁ አሉ። እሱንም ንግድ የሚሰሩ ሰዎች አሉ። ብድር በመጀመሪያ ማን ነው መበደር ያለበትን ነው። እኔ አሁን ከባንክ ለምሳሌ አንድ ሰው መበደር ያለበት ምን አይነት ሰው ነው? ከነዚህ መካከል ከባንክ ብድር መውሰድ ያለበት ትልቅ ቢዝነስ የሚያንቀሳቅሱ ሰዎች ናቸው። ብድር በመሰረቱ ሀብታም የሚበደር ከሆነ ይበልጥ ባለሀብት እየሆነ ይሄዳል። ድሃ የሚበደር ከሆነ ግን ይበልጥ ድሃ እየሆነ ይመጣል። እንደውም ወደ አእምሮ ወደ ማጣት ሊመጣ ይችላል። ድሃ ለምሳሌ ምንም የሌለው ሰው ተበድሮ ሰርቪስ እሰጣለሁ ካፌ ከፍታለሁ የሚል ከሆነ ካፌ ሲከፈት ከወንበር ጀምሮ ማቴሪያሎች አሉ፣ እነሱን ይገዛል። እነዚህ ቋሚ እቃዎች ናቸው። እነሱን እየገዛ ብድሩን ይጨርስና ከሰርቪሱ ገንዘብ እያገኘው ደግሞ ብድሩን መልሳለሁ የሚል ከሆነ ላያገኝም ይችላል፣ ገቢ ላይኖረውም ይችላል። የዛን ሰዓት ቀጥታ ከሰረ። ክስረቱም ደግሞ ኔጌቲቭ ውስጥ ይገባ ማለት ነው። ትልቅ ድሃ ለምሳሌ የሚበደር ከሆነ ምን አይነት ስራ ነው መስራት ያለበት? ገዝቶ የሚሸጥ ነገር ይገዛና ወዲያው የሚሸጠውን ነገር ነው መግዛት ያለበት። እዛ ቢዝነስ ነው መግባት ያለበት። ቋሚ ሀብት ያለው ሰው ነው ኢንቨስት አድርጎ ቤት ሰርቶ እቃዎቹን ገዝቶ ማሽን ገዝቶ ወደ ሰርቪስ ምናምን አገልግሎትን መስጠት ያለበት። ከዚህ በፊት ገንዘብ ያለው ሰው እነሱ የራሳቸው ቢዝነስ ሳይጎዳ በብድርም ቢሆን ሌላ ቢዝነስ ስላላቸው መስራት ይችላል። ግን ምንም የሌላቸው ሰዎች ቀጥታ ገንዘብ ይበደሩና ሰርቪስ የሚሰጡ ነገሮች ውስጥ መግባት በፍጹም የማይመከር ነው። እኔ ከህይወት ልምዴ ስፔሻሊ እኛ አካባቢ ወላይታ አይመከርም። ቋሚ ለምሳሌ እኔ ያለሁት ወላይታ ገሱባ ነው። ገሱባ ምንም የሌለው ሰው ከባንክ ብድር አግኝቶ ከሆነ ትልቅ ብድር ከማንም ቢሆን አግኝቶ ከሆነ መስራት ያለበት ቦዬ ጠጠር እየገዛ ቢሸጥ ይበልጥ አትራፊ እየሆነ ይመጣል። ነገር ግን ትልቅ ቢዝነስ የሚያንቀሳቅሱ ሰዎች የሚበደሩ ከሆነ ለምሳሌ ህንፃ ሰራለሁ ብሎ የሚበደር ከሆነ ከብት እርባታ ሰራለሁ ብሎ ከመንግስት ከባንክ የሚበደር ከሆነ ያን ብድር ባንኩ ሼር እንዲያደርገው ሪስኩን ሼር እንዲያደርገው አረገ ማለት ነው። ይበልጥ ትርፋማ ነው። ከራሱ ሳያወጣ ሪስኩን ጭምር ነው ባንኩ ሼር የሚያደርገው። ነገር ግን ሌሎች አይነት ሰዎች ገንዘብ አግኝቶ ብድር ወስዶ ቀጥታ እንደዛ አይነት ቢዝነስ ውስጥ መግባት፣ ሰርቪስ የሚሰጥ ቢዝነስ ውስጥ ካፌ፣ ሆቴል በጭራሽ የማይመከሩ ናቸው። ገዝቶ የሚሸጥ ነገር ነው መስራት ያለበት። ስለዚህ እንደኔ ብድር ድሃውን ይበልጥ ድሃ ነው የሚያደርገው፣ ሀብታምን ይበልጥ ሀብታም ነው የሚያደርገው። ድሃ ደግሞ ሲበደር ምን ላይ ኢንቨስት ማድረግ እንዳለበት ካላወቀ ቀጥታ ኔጌቲቭ ኮላተራል ብሎ ያስያዘው ነገር ላይ ጨረታ፣ የተለያዩ በቃ አይምሮ የሚጎዱ ነገሮች ውስጥ ወደ መግባት ይሄዳል። ስለዚህ ብድር የተበደረ ሰው እርሻ መስራት የለበትም። ለምሳሌ ድሃ ተበድሮ እርሻ መስራት የለበትም። እርሻ ኢንቨስትመንት መሬት ወስዶ የሚሰራ ሰው ግን ከባንክ ቢበደር ሪስክ ኢንሹራንስ ስላለ ብዙ ነገሮች ስላሉ ባንክ ሪስክ ሼር ያደርጋል። ለሱ ይበልጥ አትራፊ ነው። አንተ ግን ተበደረ መሬት ክራይ ባንክም አያውቅም። መሬት ተከራይተ ስትሰራ ፌል ልታደርግ ትችላለህ። ያን ሁሉ ስል ግን ልታገኝም ትችላለህ። በዚህ ግን የማግኘት ነገሩ በጣም ትንሽ ፐርሰንት ነው። በጣም ትንሽ ሞር ገዝቶ ወደ መሸጥ ቀጥታ በዛ ገንዘብ ትገዛለህ፣ ወዲያው ትሸጣለህ። ትናንሽ ነገሮችን እያተረፍክ የተወሰነ ከሰበሰብኩ በኋላ ወደ ኢንቨስት ወደ ማድረግ ልትሄድ ትችላለህ። ስለዚህ ከብድር ጋር በተገናኘ ነገር
ሌላ ጊዜ እያንዳንዱን ዲቴይል አወራችኋለሁ። የባንክ መረጃ ባንክ ሲያበድር ምን ኮላተራል ይይዛል፣ እኛ አካባቢ ያሉ መስፈርቶችን እያንዳንዱን ዲቴይል አወራችኋለሁ። አሁን ያለው ይሄ ነው። ሻሎም